ነው ኮሮጆ ነው የሚደርሰን። እንደዛ ከሆነ ለብቻችን ምርጫ እናካሄዳለን። አዩ ሰበር ጭንጫታ ይዤ እናካሄዳለን እያሉ ነው ስላችን። ደስታ አስመላሽ አትፍረድባቸው። ከድሮም ብቻቸውን መወዳደር ለምዶባቸው ነው አይደል? ክቡራት የድራችን አባላት እንዲሁም ከፍተኛ አመራሮች በዚህ ድር ላይ ብዙ ያልጨረስኩት ነገር ስላለ መጪው ምርጫ ይለፍና እኔ ላስተዳድረው። እዚሁ ሰፈር ሳንሄድ እኮ መንፈስሻ ጣራ የነካ ጨዋታ አላት። ስለ ፍቺ ካነሳንማ እሷንም ጠቀስ አድርገን ማለፍ አለብን። ከደፋሮቹ አንዱ አረለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም። እነዛኛዎቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ። እዛ እነዛኛዎቹ ንብረታችንን አካፍሏላ። እነዚህኛዎቹስ ባለ ጊዜና ባለ አቅም አይደል? መቼ ያፈራችሁትን ንብረት ነው ንብረት የምትጠይቁት? ያላችሁ ኮሮጆ ነው እሱ መውሰድ ትችላላችሁ አላችሁ። እነዛ ቀላል ሰው አድርጋችኋል እንዴ? ነው ኮሮጆ ነው የሚደርሰን። እንደዛ ከሆነ ለብቻችን ምርጫ እናካሄዳለን። አዩ ሰበር ጭንጫታ ይዤ ሰበር ጠጅ ቤት መጣ ማማ ልጣይሽ ጋር አረ ጎበዝ ማማ ልጣይሽ እነዚህ ሰዎች ምርጫ ለብቻችን እናካሄዳለን እያሉ ነው ስላችን። ደስታ አስመላሽ አትፍረድባቸው። ከድሮም ብቻቸውን መወዳደር ለምዶባቸው ነው አይደል? ካረስ ደፋሮቹን የሚችላቸው እንደዚህ አይነት እንደ መንፈስ አይነት አይደለም። ምን ነክቶ ስብሰባ እንጂ በአዋጅ የተከለከለው አጀንዳ መሰለ እንዴ? ጧት ስትነሳ አዳዲስ ትኩስ አጀንዳዎች እኮ ነው የሚያረቁልህ። ለዛ እኮ ነው የጋራ የሆነ አርማም ምልክትም ያጣ። የሁሉም አጀንዳ መነሻ ደግሞ እኔ ግርም የሚለኝ ብሔሮች ብሔረሰቦችና ህዝቦች የሁል ጊዜ የፈረደበት ምክንያት ደግሞ እኮ ለሰፊው ህዝብ የራሱን እድል በራሱ እንዲወስን ይሉልናል። እስቲ መጀመሪያ እድል ስጡንና መወሰኑን ትተን በሰላም በተዋሰን። ግርም የሚል እኮ የጋራ ጉዳይ ይዞ መጣ ሁሉ ይመስል ብድግ ብሎ ተከተሉኝ ይላል። እኔ ነግሬያቸዋለሁ፣ ማንንም አልከተልም፣ ማንንም አላስከተልም። መሄድ ካለብን ሁላችንም ጎን ለጎን ሆነን ነው መሄድ ያለብን። ገደሉንም አቀበቱንም ዳገቱንም እኩል ለመውጣት ያለ የብሔር ብሔረሰቦቹን መንገድ ማን ያውቀዋል? ራሳችሁ ጎተራ ማሳለጫ ብላችሁት የለ? ሁሉም ብድግ እያለ ለጎተራው ያሳልጥብናል። ታረስ ወይ የብሔር ብሔረሰብ መንገድ አልመች ስንላቸው የቄራውን መንገድ ያስይዙንና ደና አርገው ይቀርጡናል። ሲሆንላቸው የአብዮት አደባባይ መንገድ አስይዘው መፈክር አስነግበውን በጠመንጃሽ በኩል ይልኩናል። ለምን ብሎ ጥያቄ የጠየቀውን ወደ ኋላ መለስ ብለው ወደ ቃሊቲ ይወስዱታል። እነሱ ሲመቻችላቸው በቦሌ በኩል ባህር ይሻገራል። እኛ መፈክር ይዘን ዘላለማችንን አብዮት አደባባይ ቆመን አንዴ በድህነት ባህር ጠለል በታች አንዴ በሰላም እጦት እርስ በርሳችን ተደፋፍቀን ስንኖር ተከተሉ ያሉንን የሄድንበትን መንገድ ማናቅ ሁሉ መጣን ሲሉን በተቃወምንባቸው መፈክር እዛው አብዮት አደባባይ ቆመን ተቀበለናቸው ወደ 4 ኪሎ እንሽተናል። ትንሽ መለስ ብለን ወደ መገናኛ እንሂድ ካልን እዛው በሽብር ምክንያት ሰማዕት ሆነ ትጎበኛለህ፣ አለበለዚያም የድራችን ዳኛ ሻምበሎዬ አጀንዳው ሰዓት ላይ ጉሮሮውን ጠርጎ ተነሳና ክቡራት የድራችን አባላት እንዲሁም ከፍተኛ አመራሮች በዚህ ድር ላይ ብዙ ያልጨረስኩት ነገር ስላለ መጪው ምርጫ ይለፍና እኔ ላስተዳድረው። አይ እጄን አወጣው በጨዋለም ስለምንተዋወቅ እድል አልሰጠኝም። የማማለጣሽን ጠጅ ቀማምሼ ነበረ ብድግ
ብድግ ብዬ ማውራት ጀመርኩ። እዚህ ሰፈር እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትዕግስት መጠበቅ ይሻላል። ብድግ አልኩና ክቡር ዳኛ ሻምበል እርሶም አይጨርሱት ስራው ነው ወይስ የድሩን ብር ነው አለ። ስብሰባው ላይ የነበረው ሰው በሙሉ በፉጨትና በድጋፍ አጨበጨበልኝ። የእኛ ሰፈር ሰው እንዲህ የልቡን ስትናገርለት ያጨበጭባል፣ ባወራኸው ስትቀጣም ያጨበጭባል። ምነው ጫጫታ ውስጥ እኮ ነሽ ልጄ፣ ድምፅሽ ብዙ አይሰማም አሏት። ማኮ እዚህ የተቃውሞ ሰልፍ አለ ብለውን እዛ ላይ የተሳተፍኩ ነው አሉ። ማማልጣይሽም ማኮራ አመትም ደንግጠው እናንተም ጋር እንደዚህ የተቃውሞ ሰልፍ የሚባል አለ ባህር ማዶ አለቻቸው። ትንሽ ቆይቶ ቆይ ደግሞ እናንተ ምንኑም ብላችሁ ነው ተቃውሞ ሰልፍ የምትወጡት አለቻቸው። መለሰች ከባህር ማዶ አይ መንግስት፣ እዚህ ያለው መንግስት ያቀረበልን በገበያው ላይ ሩዝ፣ ስጋና አትክልት ብቻ ነው። ስለዚህ ሌሎች የምግብ አማራጮች የለም ብለን ነው አሉ። እናቴ እማማልጣይሽና ማኮራመት እንባቸውን እያፈሰሱ ሳቋ። ያልሽ ልጄ ለሰዎቹ አስተባብረሽ ንገራቸው፣ ቶሎ ሰልፉን ወደ ድጋፍ ቀይሩት። እዚህ እኮ እናቴ ገበያ ብቻ እኮ ነው ያለው አሉ። እማማልጣይሽ እስቀጥል አረ እናንተ መቼም ትጫወታላችሁ፣ እኛ ገበያውን እኮ እንደ ፓርክና እንደ ሙዚየም ጎብኝተን እኮ ነው የምንገባው። አሁን ወደ ኑሮ አኗኗር ነው ያለው ሰውዬው። ይሄ ሰፈር ታዲያ ከባድ ሚዛን አይደለም? ከባድ ሚዛን እኮ ነው። አንዱ ደግሞ ታክሲ ሰልፍ ላይ ሄዶ ነው አሉ። ረጅም ሰልፍ አይቱ ወንድሜ ይሄ ሰልፍ የት ነው ሲለው 4 ኪሎ የሚወስደው ሰልፍ ነው ሲለው ዞር ብሎ አይቶ ይደርሰናል ብለህ ነው ግን የአብዮት አደባባዩን ቢይዝ ይሻለኛል ብሎ በአብዮት አደባባይ ይኸው ሰውዬ እዛው አውቶቡስ ውስጥ ቁጭ ብሎ ሬዲዮ ሰማለ። ጋዜጠኛዋ አንዳንድ የኢትዮጵያ የክልል ከተሞችን እየጠቀሰች እንግዲህ ከአየር ሁኔታው ጋር የሚሄድ አለባበስ እንጠቁማቸዋለን አለች። እገሌ የሚባል ቦታ ስትሄዱ ፀሐያማ ስለሆነ ቀለል ያለ ልብስ አድርጉ፣ እገሊት ጋር ስትሄዱ ዝናባማ ስለሆነ ደረብረብ አድርጉ ሲባል ይሄ ሰውዬ ቀለኛ በየት በኩል ሄደን አረ ይሄ ሰፈር አንዱ ጠጅ እየጠጣን ደግሞ ሬዲዮ ይሰማል። በአገራችን ኢትዮጵያ በክረምቱ ሳቢያ 100,000 ሰዎች በወባ ተያዙ ሲል ጋዜጠኞች አረ ተወኝና ተስቶ ድሮ እኮ ማለት ነው አንድ ሰው የሆነ አዲስ መረጃ ይዞ መጥቶ ካወራ ውሸታም ከየት መጣ ምናምን ሲባል ሬዲዮ ላይ ሰምቼ ነው ካለ በቃ ይታመናል። ሌሎች ሰዎች ጓደኞቹ ሁሉ እገሌ ሬዲዮ ላይ የሰማው ወሬ ተብሎ ሁሉ እንደማጣቀሻ ይነገራል። አሁን እናቴ እንደ ቀደሙ ሰው ነው የሚያስተካክለው ዜናው። ኑሮ ምርር ብሎት
ስራ ፈልጎ ተንከራቶ አጥቶ ሰውየው ምን እዚህ በቃ ማጣትና ጥይትን ተኝቶ ነው ማሳለፍ ብሎ እቤቱ በደረቱ ድፍት ብሎ ሬዲዮ ገና ከመክፈቱ ጥድፍ ምትል ጋዜጠኛ መጣች። በደረት ተኝቶ ማደር ቆሞ ከመዋል አይተናነስም ስትል እሺ የት እንሂድላችሁ? ተደፍተን እንኳን ማደር ማንችልበት እናት ለዚህ ነው የምልህ ይሄ የመደብ ትግል ንቅናቄ ግንባር የምትለውን እርግፍ አርገተውና አንዱ የደስታ ጥግ የጀመርከውን ነገር መጨረስ ነው ሲሉት ባንክ ያለውን ብር አውጥቶ ጠጣበት። እኛም የደስታችን ጥግ መጨራረስ ይመስል በፍርሃትና በስጋት ተሸብበን ጦር እንማዘዘዋለን፣ ቃታ እንሳሳበዋለን፣ ለነገ ሳንል ቂም ሰባሪ ቃላትን እንሰናዘረዋለን። የደስታችን ጥግ ሁሉ ምቀኝነት፣ እንቅልፍ ሳይኖር የሰው ህልምን መቀማት፣ ሲመች መጣል፣ ሳይመች ማጣጣል። አንዱ ለአንተ ትልቁ የደስታ ጥግ ምንድን ነው ሲባል ረጅም ሰልፍ ተሰልፈህ ልክ አንተ ጋር ደርሶ ከአንተ በኋላ ያሉ ሰዎች ተመለሱ ሲባላል። ባለፈው ስብሰባ ላይ ቁጭ ብለህ የሻምበል የንግግር በወረቀት ተባስቶ በሁላችንም ተሳታፊዎች እጅ ላይ ደረሰ። ገና ሲል ብቻ ጭብጨባ ጀመሩ ደጋፊዎች። በየወሬው መሀል ጭብጨባ። መጨረሻ ላይ ሀሳብ ያለው ሲባል እጄን አወጣሁ። አውቃቸዋለሁ፣ አላልፋቸውም። ክቡር ዳኛ ሻምበል እርሶ በመድረክ ላይ ያወሩት ነገር በሙሉ ምንም የሚያስጨበጭብ አይደለም። ወይም ደግሞ ማናውቀውን አዲስ ነገር አልተናገሩ፣ ግን ጭብጨባ በዝቶ ነበር ነው ወይስ በተባዛው ወረቀት ላይ የምናጨበጨብበት ቦታ ተገልጿል? እንደዛ ከሆነ የኔ ወረቀት ላይ የለውም አልኳ። ወረዱብኛ ግብረ አበሮቹ ከበው አናገሩኝ፣ አስጨነቁኝ። ልክ እንደ መንፈስ አምሽቶ ደበደብኳቸው ብሎ ጠጅ ቤት እያወራልህ ነው። ስንት ናቸው ሲባል 10 አለ። እና እንዴት ደበደብካቸው ሲባል ብቻህን መጀመሪያ ከበብኳቸው አይልም። እኔ ራሴ የስድቡና ዳሳይ እንደዚህ ነው ጉዳዩን ማስረዳት ያቃተኝ። አንድ ቀን ሞት ፍቅርና እግዚአብሔር በመንገድ ላይ እየሄዱ ነው። መሸባቸው፣ ደከማቸውና ምን እናርግ ሲሉ ቀረብ ካለ መንደር ላይ ሄደን እንግድነት እንጠይቅ ተባለ። ተስማሙና በመጀመሪያ እግዚአብሔር ሄዳል። ሄዶ አንኳኩቶ ጠየቀ። ጎበዝ የመሸበት እንግዳ ነኝ አሳድሩኝ አለ። ባለቤቱም ግባ አለው። አስገባው። ቁጭ ካረገው በኋላ ጌታዬ ማን ትባላለህ? አይ እኔ ፈጣሪ ነኝ እግዚአብሔር እባላለሁ አለ። ሰውየው እናቴ የቆላ ከዘራውን ላታርጉ እግዚአብሔር ስለምንህ ስጠይቅ ስጾም ስጸልይ ስቸገር አንድ ቀን መልስ ሳትሰጠኝ ምን አይነት ቀልደኛ ብትሆን ቤት የመጣው ብሎ በቆላ ከዘራ እያሯሯጥ መጣ። እግዚአብሔር እንዴት ኧረ አይሆንም እንደዚህ አሉ። እሺ ምንሻ ፍቅር ሞክር። እሺ ፍቅር ሄደ። ሌላኛው ቤት እንግዲህ መሸብኝ የእግዚአብሔር እንግዳ ነኝ አሳድሩኝ ገባ። ቁጭ አለ። ተመሳሳይ ጥያቄ መጣ። ማነህ? ፍቅር እባላለሁ። እናቴ የገባበት ቤት ሚስቱ ጥላው የሄደች ንብረቱን የተካፈለች ገና ወር ሳይሞላት ሌላ ያገባች ከግርግዳው ላይ ላጣረጋ ጠመንጃው ፍቅር ለአንተ ተገዝቼ አንተን አክብሬ በኖርክ የሰው መሳለቂያ መዋረጃ የአሽሙር መጫወቻ የአሜት ቡና መጠጫ አድርገኝ ፍቅርም እንዴት ሆነ ተባለ። ኧረ እናቴ ሰፈር ከባድ ነው። ምን ይሻላል ሲባል ሞት አንተ
አይሆንም። ለእግዚአብሔርና ለፍቅር ያልተመለሰ ሰፈር ለእኔ እሺ እያለ እያጉረመረመ ሄደ። አንኳኳ አንድ ቤት፣ ሌላኛው ቤት ተመሳሳይ ጥያቄ። ማነህ? እኔ መላከ ሞት ነኝ። ሞት። ሰውየው ባለቤቱ ድፍት ብሎ ጌታዬ፣ ንጉሴ፣ አለኝታዬ፣ ግባልኝ፣ ምን ይሁን? ደሃ አትል፣ ሀብታም፣ ቀጭን አትል፣ ወፍራም አትል፣ ቆንጆ አትል፣ ፉንጋ አትል፣ አቅም ያለው አትል፣ ስልጣን የሌለው አትል፣ ሁሉንም በኩል የምታስተናግድ ምን ይምጣ ምን ይቅረብልሃል? ኧረ እኔ ሁለት ወዳጆች እሺ ቢሆኑስ ይምጡ። ገባ ተበላ። እኛ እኮ ነን እና እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዲህ አድርገን በየቤታችን አልተቀበልን። ሊያውም ጠብር ግፍ ብለን አላስተናገርነው። ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው። እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ፣ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር ምክር ልምከርህ፣ እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። የመምሰልና የመድገም ቢላችን ነው በኑሯችን ሁሉ እየወደቀን እንድንኖር ያደረገ። ማንን እንደምትመስል ምን እንደምትደግም ካላወቅ ሁሉ ጊዜ የውድቀት ኑሮ ነው የምትኖር። ምን ጉድጓድ ውስጥ ሆኖ እኮ ጉድጓድ አይቆፈርም፣ መወጣጫ ይበጃል እንጂ። እንድታስመስላቸውና እንድትደግምላቸው የሚፈልጉ ሰዎች እንዴት መሰሉ? በመልክህና በግብርህ እንድታምር በልብስህ እንድትዋብ ያረጉና ህሊናህን አሽጠው በሆድህ ብቻ ተገዥ ሆነው እንድትኖር ነው የሚያረጉት። ለነሻምበልማ ተዋቸው። ትክክለኛ የካቻ ደርቢ ማለው ታውቃለህ? መንፈስሻ እነሱ ተገናኙ ማለት እናቴ ተው በቃ ጦርነት ሙሉ በሚሳኤል በአፍማ በቃ። አንድ ጊዜ ካቻ ሸቃቀለችና ጥብስ ይዛ መታ እማማ ልጣሽ ጠጅ ቤት ጋር አግዳሚው ላይ መብላት። መንፈስሻ ብቅ ሲል አዩ ልክ ሊጎርስ ሲል ካቻ አይኔ ያርፎበታል እንዳጎርሰዋል። መንፈስሻ ገረ ካቻ ምን ቢል ጥሩ በሚጥሚጣ አስጨፍለዋል። አንድ ጊዜም እንደዚህ ከሻምበል ጋር ተመሳጥሮ ነው መንፈስሻ ማኖ ሊያስነካት ካቻ ሊያሳስራት ስልክ ሰርቆ መጥቶ ሄድን ሽጥ ብሎ ላከው። የማነስ ከውጭ ሀገር ተልኮ ነው ናናል። ካቻ ልሽ ይዛ ስትሄድ የመንፈስ የራሱ ጓደኞች
በጃዙር አልሰረቁትም። ከዛ መታ ቁጭ አለች። ይጥፍጥፍ ብላ እማማ ልጣሽ ጠጅ መንፈስ ተሸጣ ሲለው አዎ በገባበት በዋናው ተሸጣ አለ። ደረሰኝ ሳይቀበሉ ሂሳብ አይክፈሉ የሚለው ማስታወቂያና ትዕዛዝ ለግብይት ብቻ አይደለም፣ ለህይወትም ይጠቅማል። ተገበያይቻለሁ ብለህ ደረሰኝን ብትጥለው ሻጩ ጋር ኮፒ አለ። ደረሰኝ ለሻጭ ማወራረጃ፣ ለገዢ ማስረጃ አይደል? ሁለቱም ደግሞ የለኝም ቢሉስ የሚያመልጡ መስሏል? አትሳሳት። ህይወትም እንደዚህ ነው። በሞት ተከፍሏል፣ አምልጧል፣ ከኔ አልፏል ብትል በነዋሪ ይወራረድልሃል። ሻጩም ገዢውም አንድ አይነት ነው በል በህይወት። ሁለቱም ሪሲቱን ጣሉት አይደል? በፍጹም አታመልጣትም። በላይኛው አካል ኦዲት ይሰራልሃል። የትኛው መስሪያ ቤትና ተቋም ድርጅት ስትሄድ ወይ ጉዳይ ለማስፈጸም ወይ ክፍያ ለመፈጸም ወይ አንዳች ነገር ገጥሞ ስትሄድ አንድ ደንብ አለ፣ ያልተጻፈ ህግ። እሱም እኔ ልቅጣ ወይስ መንግስት ይቅጣ? ሁላችንም ተስማምተንበት ያጸደቅነው አይደል? ባለፈው ሰልፍ ወተን የወጣውን ሁሉ እያልን እናውርድ። ድንገት በሰልፉ ላይ አይቼሽ ወድጄሽ ልቤ ላንቺ ሲርድ መፈክር በያዘ በወረቀቱ ላይ ስልክሽን ልጽፈው ወደ አንቺ ስጠጋ አድማ በታኝ በጪስ እድሌና ሰልፉን ደርሶ አጨናገፈው። ለውጥ እንዳማረን ከመንግስት ቀድመን እኛን እንቀየር ጥቂት እንደቀረን በጢስ ልክ እንደ ጢስ ከልባችን ጋራ ተበትነን ቀረን። እናም ከዛ ወዲህ አንቺን ማይበትን ልፈጥር አጋጣሚ ከመናፈቅ በቀር ርዕዮት የሌለው ሆኜ ተቃዋሚ የተከተለኝን ያንን ሁሉ ትውልድ ህልሙን አስመስዬ ህልሜን እያስባልኩኝ ያለምነውን ሳናይ አንገባም እያልኩኝ በሰበብ ባስባቡ አንቺን ለማየት ስል ሰልፍ አዘጋጃለሁ። ለለውጥ አስመስዬ እጅሽን ፍለጋ እጄን ዘረጋለሁ። ዘይት ተወደረ ሰልፍ አዘጋጅቼ፣ ዘይት ረከሰ ሰልፍ አዘጋጅቼ፣ ለታሰረ ፍቱ ህዝቡን አስወጥቼ፣ ለተፈታ ሰሩ ሺህ ጊዜ ወጥቼ፣ ይውጣ ያልኩት ወጥቶ ይምጣም ያልኩት መጥቶ እኔ ግን አሁንም አለው ተሰልፌ መፈክር ሳዋጣ። ለምን እንዳትይ በምኑ ይረካል የልቡና እንዲያጣ። የማላቀው ወርዶ ማላቀው ቢመጣ ካልተገኘሽ በቀር በማይበርድ ቁጣ አንቺን ብዬ የሰልፍ ምልክት እስኪሆን ምስሌ ካልተገኘሽ በቀር ይውረድ ያልኩት ቢወርድ አይሆነኝም ድሬ የሚል አቋም ይዤ ሸማቾች አልቀረኝ፣ የዳቦ አልቀረኝ፣ የባቡር አልቀረኝ፣ የታክሲ አልቀረኝ። በአየሩ መሃል ቅርጽ ሰርቶት ሲቀር እጄ ተዘርግቶ ካንቺ መምጫ በቀር መንገዱ በሙሉ ለአመዝ ተዘግቶ መፈክር ጀርባ ላይ ይዘገያል እንጂ አትቀሪም የሚል ተስፋዬን ለጥፌ ይሄው እስከ ዛሬ በሆነ ባልሆነው አለው ተሰልፌ። አንድ ሰውዬ አሉ ኩስምን ያለች ደቃቅ አንድ በቅሎ ነች በስሙ ያለችው ንብረት። ጎረቤቶቹ ደግሞ ሀብታሞች የተረፋቸው ስለሆኑ ለጋማ ከብቶቻቸውም ለቀንድ ከብቶቻቸውም ገብሱንም ጥራጥሬውን ጥሬ ሁሉ ነገር ነው የሚያበሏቸው። በራቸው ደጃፍ ላይ ገንዳ አድርገው እና ይሄ ዳው መናጡ ሰው አንድ በቅሎ ያለው የለ ሰው ሁሉ ሲያገኘው ከበቅሎ ጋር ምንድነው አንተ
ኧረ እባክህ ተው ተጣበቀች እኮ በቅሏ ከሳች እኮ ምናምን ይሉታል። አንድ ቀን ምርር ብሎት ምን አባቱ ስናለና በሩ ደጃፍ ላይ በጋን ትልቅዬ ጋን አሸዋ ሞልቶ አስቀመጠ። ያቺ በቅሎ መጣችና አሽትታ ሄደች። እንደ ጎረቤቶቹ መመሳሰል እኮ ነው። ከዛ ጎረቤቶቹ እንዲሰሙ ጮክ ብሎ ጥጋበኛ ማሽላ አልበላም ነው አለ። ዞር ብሎ ለራሱ ምን አገባኝ እኔ ሰው ባንቺ ነው የሚፈርደው፣ ጠግባ ነው እንጂ ሳይሰጣት ነው አይልም አለ። በቅሎዋና ባለቤቱ እንጂ ማጋን ውስጥ ያለውን አሸዋ ማን ያውቀዋል? እኛም እንዲህ ነው። በየቤታችን በየሆዳችን በየልባችን ስቃያችን ያለው እኛንን ህመሙን የምናውቀው። የሩቅ ያለውማ በሩቅ ሆኖ ነው የሚፈርድብን። የሰፈር ሁሉ አሽከር ነበር ካቻ። ቀብሩ ላይ 8 ሰው ነው የተገኘው። እኔ እማማ ልጣይሽ፣ አዝማሪው ባንጃውና መምህር ቅኔ ጉድጓድ ልናስቆፍር ሳጥን ልንገዛ ሄድን። የሰፈሩን 4 ጎረምሶች አበል ከፈልናቸውና የካቻን ሬሳ ይዘው ወደ ቀብር ቦታ እንዲሄዱ ተስማማ። ጎረምሶቹ የካቻን አስክሬን ተሸክመው ሲመጡ የከተማው አለ የተባለ ቱጃር ሀብታም ሞቶ ለቁጥር በሚያስቸግር ሰውና መኪና ታጅቦ ሲመጣ ይገጣጠሙልን። ኧረ ካቻ እድለኛ አይደለች። ጎረምሶቹ አንደርድረው አስክሬኑን ከሀብታሙ ሰውዬ ፊት ለፊት ነፍሴ ያራዳ ልጅ ይኸውልህ፣ የመጀመሪያም የመጨረሻም እድሉ ነው ለካቻ። እባክሽ ካሜራማን አስገቢልን ይሄንን ባክግራውንዱን ያዥው። እናቴ ከፊት ገጭ አድርገውት ካቻን እያስቀረጹት፣ ከኋላ የሀብታሙ ሰውዬ ቀባሪዎች ምነው ባፈሩ ላይ ተለያየን ሳንል ሲሉ ከፊት ጎረምሶቹ ካቻ ኃይሎጋ ሹ ካቻ በካሜራ ታጅቦ እያሉልን ድል አድርገን ቀበር ነው።